ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? ቲኖልፍ በቀጣዩ ክፍል ተመልሷል። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲኖልፍ ኬኒማው ጃክሰንም ላይብረሪ ውስጥ ማትና ኤሪካን አደንዝዞ ለነስካትም ከመንገዴ ዞር በሉ ካልሆነ ገላችኋለሁ ብሎም እንዳስፈራራቸው እነሱም ኬኒማውን ማን እየተቆጣጠረው እንደሆነ ለማወቅ ሲታገሉ እስካትም ከዴሪክ ጋር አብረው ጃክሰንን ለማስቆም አብሮ ለመስራት ሲስማሙ ሊዲያም የፒተር ሄልን ነፍስም በሷ በኩል በሷ መንገድ አድርጎ ነፍስ እንዲዘራም ስራም ላይ እንደሆነች ያንን ሁላም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ጃክሰንም ክላስ ውስጥ በተቀመጠበት ሰዓት አንድ መልእክት በስልኩ ገብቶ ያንን እያየ እየተከተለም ሄዶ ማት ለአሊሰን ሲነግራት የነበረው የፓርቲ ትኬት የሚሸጥበት ቦታም ላይ እዛም አመርቶ ትኬቱን የምትሸጠው ልጅ አተኩሮም እያያትም እዛው በፊቱም ማትንም ራሱን ስላሳተው አሁን ዞሮም ሲያየው እዛው ሰልፍ ላይ ስለነበረ እየተደናገጠ በአሁኑ መተክ ራሴን እንዳታስተኝም በሚል ሲርበተበት ጃክሰንም እሱን ዘግቶት ቀጥታ ሰልፉ መጀመሪያም ላይ ሄዶ ይሰለፋል። ከኋላም ስካት እየተከተለው እንዳለም እናየዋለን። ስታይልስ ደግሞ አባቱን በርገር እየጋበዘ ቢሮም ተቀምጦ ምን አዲስ መረጃ እንደተገኘ ለማወጣጣት ይሞክራል። አባትየውም ከሰሞኑ እየተገደሉ ስላሉት ሰዎች አንድ ነገር ያመሳስላቸዋል፣ ሁሉም እድሜያቸው 24 መሆኑ ነውም እያለው የአይዛክ አባት ስም ሲባል እሱ ደግሞ የሚገርመው ድሮ የአይዛክ ታላቅ የሆነም ልጅ ነበረው። በጦርነት ፍልሚያ ጊዜ ነው የሞተው። አሁን ላይ በህይወት ቢኖር ኖሮ እሱም 24 ዓመቱ ይሆን ነበር እያለው ያገኘውን ግራ የሚያጋባ የዕድሜ መያያዝም ይነግረዋል። ያንንም ይበልጥ ሲያጣሩ ምናልባት እነዚህ ሰዎች ድሮ አብረው አንድ ትምህርት ቤት ተምረው ነበር እኮም በሚል የተማሩበትን መለስ ብለውም ሲያጣሩ እንደጠረጠሩት የነስካት ትምህርት ቤት ላይ ሁሉም ድሮ አንድ ክፍል ሳይቀር እንደተማሩና የሁሉም የጋራ አስተማሪ የነበረው የኬሚስትሪ አስተማሪ ሃሪሰንም መሆኑም ይደርሱበታል። ያም እንዲህ እንዳለ ይህንን አንድ መረጃም ብሎ ከያዙም በኋላ ገዳዩ ታዲያ ቀጣይ መግደሉንም ካልጨረሰ ደግሞ ከዛ ክፍል ሌላ ተማሪ ሊገል ይችላልም እያሉ የድሮ የ2006 የምረቃ መጽሔትንም አውጥተው ሲመለከቱ እኛም አሁን ጃክሰን የሄደበት ፓርቲ ላይ ትኬት ቆራጯም እንዳለች እናያታለን በለው። እስካትም ጃክሰንን እየተከታተለ ወደ ፓርቲው መግቢያ ትኬትም ለመቁረጥ ብርም ቸግሮት ማትንም አበድሬም ብሎም ይጠይቋል። ማትም አይስማማም። ጃክሰን ሆይም ትኬቱንም ቆርጦ ቆራጯም ላይ ያፈጠጠባት እሷም አይኗ አስፈርቷት ለአሁን ይበቃናል በሚል ከጠባቂዎቿም ጋር ወደ ላይም ይወጣሉ። በሌላ ትዕይንት አሊሰንም በአባቷ ክሪስ ወደ ፖሊሶች ጣቢያ ሬሳ ክፍል በድብቅ ተወስዳ የተገደሉት ባልና ሚስትን ሬሳም እያሳያት ባልየው አዲስ በመጣው አውሬ ነው እናንተም በምታውቁት ኬኒማው ነው የተገደለው፣ ሚስትየው ደግሞ ሆስፒታል በተኛችበት በአንድ ግለሰብ። ስለዚህ ሁለት ገዳዮች አሉ፣ አንድ ሰው አንድ አውሬው። እናንተም የምታውቁትን በፍጥነት ንገሪኝና ሰዎችን ከመሞት እንታደግ እያለም እያፋጠጣት እሷም ተጨንቃ ምን እንደማደርግም አላቅም፣ ምን እንዳደርግ ፈልገክ ነውም ስትለው እሱም ታዲያ ሁሉንም ነገር አሳውቂኝ፣ ኬኒማውን የሚቆጣጠረውን ግለሰብ ማን እንደሆነ የምታቂም ከሆነ ተናገሪኝ ይላታል። ስካትም ከክለቡ ትኬት መቁረጫ ቦታም ወቶን ዴሪክን ስራው ቦታ የእንስሳት ሐኪም ቤት ላይ ማግኝቷቸው እነሱንም ሊረዳቸው የእንስሳት ሐኪሙ ዶክተር አለንም ተቀላቅሏቸው ስለ ኬኒማው የሚያውቁትን ያህልም እየጠየቃቸው ኬኒማው የሚገለው ነፍሰ ገዳዮችን ብቻ መሆኑንም እየነገሩት ኬኒማው የዛኔ እነ ዴሪክንም ሊያጠቃም ሲል ታዲያ መዋኘትም ፈርቶም ነበር የሚለው ትኩረታቸውንም ስቦት ጃክሰን መዋኘት ስለማይችል ነው ቢሉም ታዲያ ጃክሰን የትምህርት ቤቱ የዋና ቡድን ካፒቴን ስለሆነ ያም አይሆንም ያለ ዶክተር አለንም ምናልባት እሱን የሚቆጣጠረው ሰው መዋኘት ሳይችል ቀርቶ ቢሆንስም እያለ ኬኒማውም ታዲያ የሚታወቅ ሰው አይደለም፣ ኬኒማውና ይሄ የሚቆጣጠረው ሰው የአንድ ሳንቲም ሁለት ገጽታ መሆናቸውንም እመኑ። ይህም ታዲያ አንደኛው የሚጎዳው ሌላኛውንም ስለሚጎዳ እናንተም ኬኒማውን ተቆጣጠራችሁ ማስተሩን ተቆጣጣሪውን በዛው መያዝ ትችላላችሁ እያለም ይነግራችኋል በለው። በቀጣይ ቀን ስካትና ስታይልስም ያንን ጃክሰን የቆረጠውን የዝግጅቱን ቦታ ትኬት ለመግዛትና ወደ ዝግጅቱ ቦታ ለመግባት ከዛም ጃክሰንን ለማስቆም እያቀዱ ግን
የዝግጅቱ ትኬት ውድም ሆኖ እያጡ ማትም ታዲያ ያንን አውቆ ትናንት በተፈጠረው ነገር እንዴት እኔ እንደዛ ራሴን ስቼ ስነቃ አንድም ተማሪ ሳይከስ ይጠብቀኛልም እያላቸው እሱም አሁን ኦንላይን የመጨረሻ 2 ትኬት አግኝቶ እንደገዛም ነግሯቸው አስቀንቷቸው አበሳጭቷቸው ይሄዳል። እነሱም ስልጠና ላይ እያሉ አሰልጣኛቸው ጃክሰን ለምንድን ነው የቀረው እያለ እየተበሳጨ ጓደኛው ዳኒንም ስታገኘው ሁለተኛ እንዳቀርም በልም ብሎትም ይሄዳል። ስካትና ስታይልስም ከዳኒ ትኬቱን ሊገዙት ቢሉም እያቃታቸው እዛው አይዛክም አይቷቸው ምን አይነት ፋራ ናችሁም በሚል ፊት ለፊታቸው ትኬቱን በድብቅ እየሸጠ ያለ ሌላ ተማሪ ጋር ማምርቶ በግድ ቀጥቅጦ 2 ትኬትም ተቀብሎ ማምጥቶም ይሰጣቸዋል። ስካትም በመቀጠል በድብቅ አንድ ክፍል ውስጥ ከፍቅሯ አሊሰን ጋርም እየተገናኙ እሷም በጭንቀት እየተብሰለሰለች አባቴ ስለ ኬኒማው እንዲሁም ስለኛ ስራ ሁላ አውቋል እኔንም ሲጠይቀኝና ሲያስጨንቀኝ ነበርም እያለችው ስካትም እኔም እናትሽ ጠርታ ከአንቺ ጋር ምን እያደረግን እንደነበረም እንዲሁ እየጠየቀች ስታስጨንቀኝ ነበር። የሆነ መፍትሄ ማምጣት አለብን። ለምን ሁለታችንም የውሸት ከሌሎች ተማሪዎች ጋር ፍቅር የጀመረን መስለን አናሳያቸውም? በዛም ከተፋቱንም እያላት አሊሰንም እየተስማማች ማት እንሂድ ያላት ዝግጅት ትዝ እያላት ሳላስበው እንደውም ለማት እሺ ብዬው ነበርም ስትል ጥሩ ነው አብረሽው ወደ ዝግጅቱ ቦታም ሂጂ ከሱም ጋር በደንብ ታይ ካስፈለገም መሳምም ካለብሽ ለማሳመን ሳሚም ይላታል። እሷም ተገርማ ሳሚው ማለት የምር ለሳሙ ወይም ብላም የምር ማለት ምን አይነት ነው በሚላት ሰዓት ተጠግታው ግጥም አድርጋ ከልቧም ስማ እንደዚህም ብላ ስታሳየው በጭራሽማ እንደዚህ እንዳስምም እያላት አሁን ታዲያ መጨነቋንም እንዳላቆመች እየተመለከተ ተቃቅፎ ይለያያሉ። ልክ እንደወጡ ግን ባላሰብነው መልኩ በሌላኛው በርም ሳይድ የአሊሰን እናትም አይኗ ፈጦ ስታያቸው እናያታለን በለው። ከክላስ በኋላም ስካትና ስታይልስም ወደ ዶክተር አለን ጋር አምርተው እሱም ኬታሚን የተባለ አስቸጋሪ ውሾች ማደንዘዣ ተብሎ የሚወጋ መድኃኒት እየሰጣቸው አሁን ከኖርማል ይበልጥ ኃይሉ ከፍም ስላለ እድሉን ስታገኙ ጃክሰንን ውጉትና ራሱን አስቱት እያለ ለስታይልስ ደግሞ አንድ የተራራ ዛፍ ዱቄት ነው ያለውንም ዱቄት እየሰጠው በብልቃጥም ከሰጠው በኋላ ይህ ዱቄት የሚሰራው እነዚህ እንደ ስካት አይነት ኃይል ያላቸውን ሰዎች ዙሪያቸውንም ከነሰነስከው ደፍረው አያልፉትም። አንተም ስታይልስ ጃክሰን የምትይዙበት ቦታ ላይ ዙሪያውን ጃክሰን እንዳይወጣ በፍጥነት ይህን ዱቄት ነስንስ፣ መጀመሪያ ግን እንደሚሳካ በውስጥክ ሙሉ ለሙሉ እመን እያለ ሞራል ይሰጧል። በተመሳሳይ ሰዓት አዳኞቹም ጋር ለካ አሊሰን ጨንቋት ሙሉ መረጃ ስለ ጃክሰን እንዲሁ ቀጣይ ሊያጠቃም ስላሰበው ሰው ለአባቷ ተናግራ እነሱም ጃክሰንን በዚህ አጋጣሚ ለመያዝ እቅድ እያወጣጡ ልክ አሊሰን ዝግጅቱ ቦታ ላይ ጃክሰንን አይታ ለእነሱም ከተናገረች በኋላ ወዲያው ራቅ ብላ ምልክት ሰታ ከቦታውም እንድጠፋ እነሱም ወደ ውስጥ ገብተው ጃክሰንን እንይዘዋለን የሚል እቅድ ያወጣሉ። ወደ ተልእኮም ይልኳታል። አሊሰንም እየተጨነቀች ትወጣለች። ጄራርድ መድኃኒቱን እየወጣ ልክ እሷ ስትወጣለት አሁን ቁጭን እናውራ፣ እንደዚህ አይነት አረመኔ አውሬ መያዝ ብቻ ሳይሆን ወዲያው ነው ምንገለውም እያለ ለሰዎቹም ይናገራል በለው። በቀጣይ ትዕይንቱ ስታይልስ ጋም ወስዶን ከቤት ወደ ነስካት ጋም ለመሄድም ሲወጣ አባቱም ማዝኖ ከስራም ሲገባም አይቶት ሽጉጡንም እንዳላዘም ሲያይ የታደረገ ሆነው ቢለውም አባትየውም እንደዛው እያዘነ ቶ ሌላ ቀን እናወራበታለን አንታውን ሂድም እያለው ስታይልስ ግን ምን ተፈጥሮ ነው ንገረኝም ብሎ ማስጨንቆት ልጄ አንተ የፖሊስ ንብረት ሰርቀክ በከተማችን አለ የተባለውን ጠበቃ ላይ ጃክሰንን አገትክበት በሰራከው ወንጀል እኔም ኃላፊነቱን ወስጄ በዛም ቅጣት ከስራዬ ተቀንሻለሁም ብሎት ዱብዳውን ይነግረዋል። ስታይልስም እየተደናገጠ ይሄማ አይሆንም ታዲያ እኔን ግን እንዴት አልተናገርከኝም ቢልም በሚገርም መልኩ አባትየው በዛ ተናድጄ ያዝኜ ይበልጥ ደግሞ እዚህ መጥቼ ልጄ ላይም ጮኬበት ሌላ ሐዘን እላይ ላይ መጨመር ስላልፈለግኩ ነው ብሎትም ወደ ውስጥ ይገባል። ስታይልስም ይህን ሲሰማ እንባውም ይመጣል። ዋው አባት! በዚህ የተከፋው ስታይልስ ከቤት ሞቶ ከስካት ጋርም ተገናኝቶ ወደ ስራም እየገቡ ስካትም ማዘኑን ሲያይ ምን ሆኖ እንደሆነ እየጠየቀው በሽታ ቦታው ላይ ፍቅሩ አሊሰን እንደመጣች ሲያቅ ተደናግጦ ወደ እሷም ያመራል። እንዲሁ ዝግጅቱ ላይ ኤሪካና አይዛክም እንደተገኙም እናያቸዋለን። ስካትም ውስጥ ገብቶ አሊሰን ከማት ጋር ዝግጅቱ ቦታ እንደመጣችም እያየም ሲበሳጭ
እሷም ወደ እሱም አመጣ። ምን ትሰሪያለሽ እዚህም ሲላት ማቴ ጋበዘኝ እዚህ ቦታ ነው፣ አንተስ ምን ትሰራለህ እያለችው ጃክሰንም ኬኔማውን ለመያዝ እንደመጡም ሲናገር ተደናጣ። የእሷም ቤተሰቦች አዳኞቹ እነ ጄራርድም እየመጡ እንደሆነም ነግራው ሁሉንም እውነት ሲጨንቀኝ ነግሬያችኋለሁም ስላለችው እየተበሳጨባት እኔ ልታምኚ ይገባም ነበር እያላት ጃክሰንን ሊገሉም ይችላሉም ብሏት ምን ላድርግሽ ብትለውም ከመንገዳችን ውጪም በማለት ተናግሯት ይሄዳል። አሊሰን ውጪም ላይ ስታይልስ ያንን ዱቄት ሙሉ የዝግጅቱ ቦታም ላይ ክብ ሰርቶ መነስነሱን ሲጀምር እነ ጄራርድም እዛ ደርሰው ተከፋፍለው ለመግባት ይሞክራሉ። ክሪስና ቡድኑም ጋር ቦይድና ዴሪክም ደርሰውባቸው ሊያስቆሟቸው ሞክረው ከባድ የተኩስ ውርጅብኝ ሲያወርዱባቸው እነሱም ይደበቃሉ። በኤሌክትሪክ ቴዘርም ሊይዟቸው ቢሞክሩም ዴሪክም ያንን ተቆጣጥሮ ሲነቃቅለው እናየዋለን። ውስጥ ላይ እስካትም ያንን ማደንዘዣ መርፌ ለአይዛክ እየሰጠው ጃክሰንን ስታገኘው በፍጥነት ውጋው፣ አዳኞቹ ስለሚመጡ እኔ ላይ ነው ትኩረታቸውን የሚያደርጉት ብሎም ይሰጧል። አይዛክም ያቺ የዝግጅቱን ትኬት ቆራጭ ሴት ሊገል እየሄደ ያለው ጃክሰን ጋም ከኋላ አምርቶ ከኤሪክ ጋም አብረው ሆነው እያስጨፈሩት ሊወጉት ቢሞክሩም ጃክሰን ነቅቶባቸው በኬኔማው ጥፍሩም ወቅቶ ጥሏቸው ቢሄድም አይዛክ እንደምንም ተነስቶ ከኋላው በማደንዘዣው መርፌም ወቅቶ ራሱን ያስተዋል። ውጪም ስታይልስ ክቡን በዱቄት እየሰራ ሊሞላውም ሲል አልቆበት የሚያደርገው ግራም ይገባዋል። ለስካትም እየደወለ ስካት ጋም ልክ ገና እየተዋከበ ሳለ ከየት መጣ ያልተባለ መኪናም ገጭቶት ራሱንም አስቶት ያም ለዚህ ተጠያቂው ሹፌርም ከመኪናው ሲወርድና ስናየው ባልጠበቅነው መልኩ የአሊሰን እናትም ነበረች በለው። ግራ የገባው ስታይልስም ዶክተር አለን ያለው እመን እንደተባለው ውስጡን ለማሳመን እየሞከረ ያ የአነስታይን ጥቅስ ያለበት መኪናም እዛ እንደቆመም አይቶ በሱም ጥቅስም ተደግፎም አምኖ የቀረችዋን ዱቄት ተጠቅሞ ሙሉ የዝግጅቱን ቦታም እንዲበቃውም አድርጎ ይዘጓል። ጉድ የሆነው ስካትም ሲነቃ በአሊሰን እናት እዛው አካባቢም ታስሮ እሷም የወልፍስ ቤኑን ቅጠል እያጨሰችበት ቀስ በቀስ ውስጡን አሰቃይታ እንደምገለውም ትናገራለች። ህርፍ እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል አፍሪ ፊልምስንና ፊልም ወዳጅ ቲዩብ ላይ ሙሉ ፊልሞች እየለቀቅንላችሁ ነው። እይታችሁ እየኮመኮማችሁ ሰብስክራይብ አድርጉ። ይመቻችሁ። ስታይልስም አይዛክና ኤሪካ ጋም አምርቶ ራሱን ያሳቱትን ጃክሰንን እዛው አንድ ክፍል ውስጥ አስቀምጠውት እንዳሉም እያየ በሚገርም መልኩ ግን ጃክሰን ራሱን ይሳት እንጂ እሱን የሚቆጣጠረው ግለሰብም በሱ ውስጥ ሆኖ ማውራትም ይጀምራል። ስታይልስም እየተደናገጠ ቢሆንም ሊያወራው ሲሞክር ሰውየውም እኔና ጃክሰን ኬኔማውም ታዲያ እስከ ዛሬ ገደልናቸውና ወደፊት የምንገላቸው ሰዎች በጠቅላላ ነፍሰ ገዳዮች ብቻ ናቸውም ሲለው እሺ ይሁን፣ ማንን የገደሉት እስኪ ንገረንም ሲባል እኔን የገደሉትም ብሎ ግራ የሚያጋባ መልስም ይሰጣችኋል። ወዮ ኬኔማውን የሚቆጣጠረው ሰው ግን ማን ነው? የሁላችንም ጥያቄ። ዝግጅቱ ቦታ አሊሰንም በቴክስት ለአባቷ እስካሁን ጃክሰንን እንዳላየችውም ጽፋለት ማተም አረፍን በልም ብሏትም ሲንቀሳቀሱ ያንን የአነስታይን ጥቅስ ያለበት መኪና የሚይዘው ኬሚስትሪ አስተማሪያቸው ሃሪሰንን ዝግጅቱ ቦታም ላይ የማይተውት እየተገረሙ ሄደው ይጠቀመጣሉ። ከማት ጋምዘው እያወሩ ማትም አሊሰንን ደፍሮ ለመሳም ቢሞክርም ወዲያው እያስቆመችው ይቅርታም እያላት እሱም ስህተት ሰርቻለሁ በሚልም ስልክም ታዲያ ሰርቻለሁ እያለችው ልደውልም ብላም ተነስታም ትሄዳለች። እነ ስታይልስ ጋም ጃክሰንም ወደ ኬኔማው መቀየርም ጀምሮ ጮሆባቸው በፍጥነት ወጥተው በሩን ቢዘጉበትም ግድግዳውን ገነጣጥሎም ወጥቶ ያቺን ሊገላት ያሰባት ሴት ጋም አምርቶ አንገቷንም ቆርጦ ይገላታል። ውጪም ላይ ዴሪክ ከነ ክሪስም አምልጦ ስታይልስንም አግኝቶት ልክና አይዛክም ከቦታው ሊወጡ ቢሉም ዴሪክ ሞዶስ ሊገባ ቢልም ታዲያ ስታይልስ በነሰነሰው ዱቄት ሳቢያ ምንም ማድረግ ሳይችሉም እንደቀሩ ስታይልስም ይህን እያየ እየተደሰተ እኔ ነኝ እንደዚህ ያደረግኩትም ይላል። አይ ስታይልስ እያቃሰተ ያለው ስካትም የአሊሰን እናት ታዲያ ምንድነ ካንተ አልፋ ዌርወልፍ ወይንስ ቤታ ወይስ ብቻውን የቀረው ኦሜጋም ስትለው ብቸኛ አይደለውም በማለት እንደምንም ተነስቶ ይጮሃል። ጩኸቱንም ዴሪክም ሰምቶለት ስታይልስንም ታዲያ ስካት አደጋ ላይ ነው ዱቄቱንም ክፈት ብሎ ማስከፍቶት ወደ ስካት ጋም ይገሰግሳል።
ቦታው ላይ ሲደርስ የክሪስ ሚስት የአሊሰን እናትም ከኋላ በስለት ልትወገውና ልትፋለመው ስትሞክር በንዴትም ነክሷትም ታመልጧለች። እሱም የራሱን የሳተውን ስካትንም ይዞ ወደ ዶክተር አለን ጋም ያመራል። በስተመጨረሻም ትዕይንቶቻችን ላይ ታዲያ የተገደለችው ትኬት ቆራጯም ጋር ፖሊሶችም ደርሰው ሲመረምሩ እንዲሁ ከስራ የተባረረው የስታይልስ አባትም ደርሶ ያጣራ ታዲያ ስሟንም ጠይቆ እሱ ከያዘው ዝርዝር ጋም እዛው ሲያረጋግጥ ስሟ እንደሌለም እያየ ግራም ይጋባል። እስካሁን የጠፋ እያልን ያለው ጄራርድም በጀርባ አድርጎ ሊገባም እያለ ያንን የተነሰነሰውን ዱቄትም እያየ እየተገረመ በጀርባም አሊሰን ስትወጣም አግኝቷት አልተሳካም ብትለውም ይሳካል እያለም ይዟት ይሄዳል። ዶክተር አለንም ስካትን ታዲያ አክሞት ቤቱ ሲገባ ያቺ ሊዲያን ስታክማት የነበረችው የትምህርት ቤቱ ሳይካትሪስትም እሱ ጋር ደርሳ እርዳታ ያስፈልግ ካልመሰለኝ የሚመጣውን ነገር ለእነዚህ ህፃናት ልሰጥ ነው ወይ? የሚመጣውን ከባድ ነገርስ ይቋቋሙታል ወይም ስትለው እሱም ታዲያ ከምታስቢ በላይ ጠንካራ ናቸው፣ አሁን ሌላ ነገር ያሳስባቸዋል፣ አልነግራቸውምም እያለም ይመልስላታል። ደግሞ ምን ሊያመጡብን ይሆን? ወዩ በአልፋው ዴሪክ የተነከሰችው የአሊሰን እናት ባሏ ክሪስ ጋም ደርሳ እሱ መነከሷን ሲያይ ማመን እያቃተው ምን እንደሚያደርግ ግራም ገብቶት አቅፏትም ያለቅሳል። በቀጣዮቹ ክፍሎችስ ይህ የዌርወልፍ አዳኝ ባል ሚስቱ ዌርወልፍም ስትሆንበት ይገላት ይሆን ወይንስ ምን ያደርጋል? አብረን በጉጉት የምንጠብቀው ይሆናል። እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።